ሰላም ጤና ይስጥልን ወደጋው ቴሌቪዥን ተመልካቾቻችን እንደምን ቆያችሁ ከሀገር ውስጥና ከባህር ማዶ ይመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩን ያክሊል ሂሩት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ ቀዳሚ ወዳደረግነው ዜና ስናልፍ በፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር የተመራው የፓርላማና የፌዴሬሽን ምክር ቤት የልኡካን ቡድን በኡዝቤክስታን ታሽከንት ከተማ እየተካሄደ ባለው በ150ኛው በዓለም አቀፍ ፓርላማ ህብረት ላይ ተሳትፈዋል። በመድረኩ ኢትዮጵያን በመወከል ንግግር ያደረጉት አፈ ጉባኤ አቶ አገኘው ተሻገር ኢትዮጵያ በህብረት ላይ ያላትን አጋርነት አጠናክራ ለመቀጠል ቁርጠኛ መሆኗን ገልጸዋል። ለ2030 የዘላቂ ልማት ግቦች ስኬት የሚመለከታቸው አካላት ዓለም አቀፍ ብሮችን እንዲያጠናክሩም ጥሪ አቅርበዋል። ኢትዮጵያ ሰላምና ብልጽግናን በሀገር አቀፍ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ እውን ለማድረግ ከ2030 የዘላቂ ልማት ግቦችና ከአፍሪካ አጀንዳ 2063 ጋር የተጣጣመ አገራዊ የልማት እቅድ አውጥታ እየሰራች ትገኛለችም ብለዋል። ኢትዮጵያ ባለፉት ዓመታት የዓለም አቀፍ የልማት ግቦችን በማሳካት ረገድ ከፍተኛ እድገት እያሳየችና ፈጣን የኢኮኖሚ እድገት እያስመዘገበች መሆኗን ጠቅሰው በተለያዩ ዘርፎች ጉልህ እድገት ማስመዝገቧንም ገልጸዋል። እንዲሁም የአየር ንብረት ለውጥ ተጽዕኖን ለመቋቋምና የምግብ ዋስትናን ለማረጋገጥ ከ40 ሚሊዮን በላይ ችግኞችን በመትከል የአረንጓዴ አሻራ ፕሮግራም እንዲሳካ መስራቷንም መናገራቸውን የምክር ቤቱ መረጃ ያመለክታል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3400 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። በሳምንት ውስጥ በተደረገ 9 ዙር በረራ የተመለሱት ዜጎች ሁሉም ወንዶች ሲሆኑ ከተመላሾቹ መካከል 33 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበትም ተገልጿል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎች 50,000 ዜጎችን ለመመለስ ታቅዶ ከመጋቢት 3 2017 ዓመተ ምህረት እየተሰራ ባለው ስራ እስካሁን 12317 ኢትዮጵያውያን ወደ ሀገር መመለስ መቻሉን ከሚኒስቴሩ ያገኘነው መረጃ ያመለክታል። ወደ ዝርዝር ዜናዎቻችን ስናልፍ አዲስ አበባን የኢንዱስትሪ ማዕከል ለማድረግ ፈጠራን የማበረታታትና አምራቾችን የመደገፍ ስራ እየተከናወነ ነው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ብሌን ተሾመ ዝርዝር አላት። አዲስ አበባን የኢንዱስትሪ ማዕከል ለማድረግ ፈጠራን የማበረታታትና አምራቾችን የመደገፍ ስራ እየተከናወነ ነው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። ከንቲባዋ በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ ከተማ አቀፍ ኢትዮጵያ አዲስ አበባ ታምርት የ2017 ዓ.ም የአምራች ኢንዱስትሪዎችን አውደ ርዕይ ዛሬ በአዲስ ዓለም አቀፍ ኮንቬንሽን ማዕከል መጀመሩን ተናግረዋል። በዚህ ወቅትም የአምራች ኢንዱስትሪው ዘርፍ ቀዳሚ ትኩረት ከተሰጣቸው የኢኮኖሚ መስኮች መካከል አንዱ መሆኑን የገለጹት አዲስ አበባ ከተማን የኢንዱስትሪ ማዕከል ለማድረግ ፈጠራን የማበረታታት አምራቾችን የመደገፍ ፋይናንስን የማቅረብና የመስሪያ ቦታዎችን የማመቻቸት ስራ እየተከናወነ ነው ብለዋል። በተጨማሪም መሰረተ ልማትን የማሟላት አስፈላጊ ሙያዊ ስልጠናዎችን የመስጠት እንዲሁም አምራቾችን ድጋፍ የማድረግና ሌሎች በርካታ ስራዎች እየተሰሩ መሆኑን ጠቁመዋል። የኢትዮጵያ ታምርት ንቅናቄ ዘርፉን ከማነቃቃት ባለፈ በተለያዩ ምክንያቶች ማምረት አቁመው የነበሩ ኢንዱስትሪዎች ወደ ምርት ስራቸው እንዲመለሱ ማድረጉን አንስተዋል። አምራቾች ምርታቸውን ለሸማቹ እንዲያስተዋውቁ፣ የገበያ ትስስር እንዲፈጥሩ፣ ሽያጭ እንዲያከናውኑና አምራቾችን ከፍ ባለ መድረክ ተገኝተው ልምድ እንዲለዋወጡ የሚያደርግ መሆኑን አስገንዝበዋል። የከተማ ነዋሪዎች 250 በላይ አምራች ኢንዱስትሪዎች የተሳተፉበት አውደ ርዕይ እንዲጎብኙ ከንቲባዋ ጥሪ አቅርበዋል። ነዋሪዎች በሀገር ታምርት መጠቀም የሀገር ውስጥ አምራቾችን በመደገፍና የሀገር ውስጥ ምርትን በመግዛት አምራች ኢንዱስትሪዎችን እንዲበረታቱም ጠይቀዋል። የምግብ ሉዓላዊነትን ለማረጋገጥ የግብርና ባለሙያዎችን በእውቀትና ክህሎት ማሳደግ ተገቢ ነው ተባለ። በግብርናው ዘርፍ የመጣውን ለውጥ በማስቀጠል የምግብ ሉዓላዊነትን ለማረጋገጥ የግብርና ባለሙያዎች በሳይንሳዊ እውቀትና ክህሎት የማሳደግ ተግባር እየተከናወነ መሆኑን የግብርና ሚኒስትር ዶክተር ግርማ መንቴ ገልጸዋል። ስማቸው ታፈረ ተጨምሯል። የምግብ ሉዓላዊነትን ለማረጋገጥ የግብርና ባለሙያዎችን በእውቀትና በክህሎት ማሳደግ ተገቢ ነው ተብሏል። የቀበሌ የግብርና ልማት ጣቢያ ሰራተኞችን የክህሎት ማሻሻያ ስልጠና ማስጀመሪያ መድረክ በዛሬው ዕለት ተካሂዷል። በዚህ ወቅት የግብርና ሚኒስትር ዶክተር ግርማ መንቴ
ባለፉት የለውጥ ዓመታት በግብርና ዘርፍ ተጨባጭ ለውጥ ማስመዝገብ መቻሉንም ተናግረዋል። በሰብል ልማት፣ በበጋ ስንዴ፣ በአረንጓዴ አሻራ፣ በልማት ትሩፋት፣ በእንስሳትና በሌሎች የግብርና ዘርፎች የተመዘገቡ ውጤቶችን የኢትዮጵያ ሁለንተናዊ ብልጽግናን ለማረጋገጥ መሰረት መሆናቸውንም ገልጸዋል። በዘርፉ የተገኙ ውጤቶችን አጠናክሮ ለማስቀጠል በቀበሌ ደረጃ ተመድበው ለአርሶ አደሩ የቅርብ ድጋፍ የሚያደርጉ የግብርና ልማት ጣቢያ ሰራተኞች በእውቀትና ክህሎት ማሳደግ እንደሚገባም አመላክተዋል። ለዚህም የግብርና ባለሙያዎች ዘመኑ የሚጠይቀውን ሳይንሳዊ እውቀት ለማስጨበጥ የደረጃ ማሻሻያ ስልጠና በኮምቦልቻና ባንጋፋው ግብርና ኮሌጅ ዛሬ ማስጀመር መቻሉንም አስታውቀዋል። በአጠቃላይ ከ7000 በላይ ባለሙያዎችን ለማሰልጠን መታቀዱን ጠቁመው በዛሬው የመጀመሪያ ዙር ስልጠና ከ1300 በላይ የልማት ጣቢያ ባለሙያዎች እንደሚሳተፉም ተናግረዋል። ሰልጣኞቹ በቆይታቸው የሚያገኙትን እውቀት ተጠቅመው የአርሶ አደሩን የማምረት አቅም በማሳደግ የግብርና ዘርፉን ተወዳዳሪ ማድረግ አለባቸውም ብለዋል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በበኩላቸው የግብርና ባለሙያዎች እውቀትና ክህሎት በስልጠና በማሳደግ የሀገርን ኢኮኖሚ የማዘመን ተግባር ያጎለብቱ ይገባልም ብለዋል። ወደ ኮሌጁ የገቡ የግብርና ባለሙያዎች ዓለም የደረሰበትን ቴክኖሎጂ ሳይንሳዊ አሰራርን ለማስታጠቅ ከግብርና ሚኒስቴር ጋር በትብብር እየሰሩ መሆኑንም ገልጸዋል። ይህም ግብርናውን በማዘመን የምግብ ዋስትናን ለማረጋገጥ፣ የስራ ዕድል ፈጠራ፣ የኢንዱስትሪ ግብዓትን ለማቅረብና ለውጭ ምንዛሬ ግኝት የሚበቃ ምርትን ለማምረት ያለመ ነውም ብለዋል። በስልጠናው ማስጀመሪያ መድረክ ላይ የፌዴራል፣ የክልል፣ የዞንና የከተማ አስተዳደር አመራርና አባላት፣ ሌሎች ባለድርሻ አካላትም ተገኝተዋል። የጉምሩክ ኮሚሽን 272 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በተለያዩ ቅርንጫፎች ጽሕፈት ቤቶች መያዛቸው ተገለጸ። የጉምሩክ ኮሚሽን 272 ሚሊዮን ብር ግምታዊ ዋጋ ያላቸውን የኮንትሮባንድ እቃዎች በተለያዩ ቅርንጫፍ ጽሕፈት ቤቶች መያዛቸውን ገልጿል። በቁጥጥር ስር ከዋሉት የኮንትሮባንድ እቃዎች መካከል የተለያዩ ማዕድናት፣ አልባሳት፣ ኤሌክትሮኒክስ፣ ቡና፣ ጥራጥሬ፣ የተሽከርካሪ መለዋወጫ፣ የመዋቢያ እቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ የቁም እንስሳትና የውጭ ሀገር ገንዘቦች ይገኙበታል። በተጠቀሰው የጊዜ ገደብ የገቢና የውጭ ኮንትሮባንድን በመቆጣጠር አዋሽ፣ ሞያሌና ጅጅጋ ቅርንጫፍ ጽሕፈት ቤቶች ቀዳሚውን ስፍራ ሲይዙ በቅደም ተከተላቸው 48 ሚሊዮን፣ 44 ሚሊዮን እና 43 ሚሊዮን ብር ግምት ዋጋ ያላቸው የኮንትሮባንድ እቃዎች መያዝ ችለዋል። የኮንትሮባንድ እቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻ ና በበረራ የተያያዙ ሲሆን የኮንትሮባንድ እቃዎቹን ሲያዘዋውሩ የተገኙት 8 ተጠርጣሪ ግለሰቦችና 7 ተሽከርካሪዎችን በቁጥጥር ስር ውለዋል ተብሏል። የጉምሩክ ኮሚሽን በዚህ የህግ ማስከበር ስራ ላይ ለተሳተፉ የኮሚሽኑ ሰራተኞችና አመራሮች፣ የክልልና የፌዴራል ፖሊስ አባላት እንዲሁም መላውን ህዝብ አመስግኗል። የኮንትሮባንድና ህገወጥ ንግድ አፈጻጸም ስልቱ ተለዋዋጭ በመሆኑ ድርጊቱን ለመክታት በሀገር ኢኮኖሚ የሚያሳድረውን ተጽዕኖ ለመከላከል ጉምሩክ ኮሚሽን ብቻ የሚያደርገው እንቅስቃሴ በቂ ባለመሆኑ ሁሉም ባለድርሻ አካላትና ህብረተሰቡ የበኩሉን ድርሻ እንዲወጣ የጉምሩክ ኮሚሽን ጥሪ አቅርቧል። ከውጪ የግብጽና የፈረንሳይ ፕሬዝዳንቶች በጋዛ ወቅታዊ ሁኔታና በሁለትዮሽ ግንኙነት ላይ ተወያይተዋል። አብደል ፋታህ አልሲሲ ከኢማኑኤል ማክሮን ጋር በስልክ ባደረጉት ንግግር በጋዛ በአፋጣኝ የተኩስ ማቆም ስምምነትና የሰብአዊ እርዳታ አቅርቦትን ማሳደግ በሚቻልበት ሁኔታ ላይ መወያየታቸው ተነግሯል። አካባቢውን ወደ መረጋጋት መመለስ አስፈላጊ ላይ መምከራቸውን የግብጽ ፕሬዝዳንት ጽሕፈት ቤት ባወጣው መግለጫ አስታውቋል። እንደ መግለጫው ከሆነ ሁለቱ መሪዎች በአፋጣኝ የተኩስ ማቆምና የሰብአዊ እርዳታ አቅርቦትን በማስፈን አካባቢውን ወደ መረጋጋት መመለስ አስፈላጊነት ላይ በስፋት ተወያይተዋል። በተጨማሪም የፈረንሳይ ፕሬዝዳንት በቅርቡ ወደ ግብጽ ሊያደርጉት ካቀዱት ጉብኝቶች በፊት በሁለቱ ሀገራት መካከል ያለውን ግንኙነት ማጠናከር በሚቻልባቸው መንገዶች ላይ ውይይት አድርገዋል። ማክሮን ከጉብኝታቸው ጎን ለጎን በካይሮ በሚደረገው ግብጽ፣ ፈረንሳይና ዮርዳኖስ የሚሳተፉበት የሶስትዮሽ ጉባኤ ሊሳተፉ እንደሚችሉ በመግለጫቸው ተጠቅሷል። እንደ አውሮፓውያን አቆጣጠር ከጥቅምት 2023 ጀምሮ በእስራኤል ወታደራዊ ጥቃት ከ50600 በላይ ፍልስጤማውያን ተገድለዋል። አብዛኞቹ ሴቶችና ህጻናት መሆናቸው ተገልጿል። የዓለም አቀፍ የወንጀለኞች ፍርድ ቤት ባለፈው ህዳር ኔታንያሁና የቀድሞ የመከላከያ ሚኒስተር ዮአቭ ጋላንት በጋዛ የጦር ወንጀለኞችና በሰብአዊ ላይ በፈጸሙ ወንጀለኞች ላይ የእስር ማዘዣ መውጣቱ ተገልጿል። እስራኤልም ከአካባቢው ጋር ባደረገችው ጦርነት በዓለም አቀፍ ፍርድ ቤት የዘር ማጥፋት ወንጀል ክስ ቀርቦበታል ሲል አናዶሉ ዘግቧል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም